ዓመት ከሁለት ወር ተሰቃይቻለሁ። ሕክምናም ላይ ሕክምናም ገብቼ አቃተኝ። እነሱም ህመምሽን ልናውቅ አልቻልንም እና የዛ ሀገር ተወላጅ ወደ ኢትዮጵያ መሄድ አለብሽ አለችኝ። እዛ ሕክምና ውስጥ ያገኘችኝ አባቶች የሆነ ችግር እንዳለ ነገሩኝ። የኢትዮጵያ ካልሄድሽ መፈታት አትችይም፣ እዛ መሄድ ያለብሽ ብለውኝ ባለቤቴም በጭንቅ ልጆቼም ሁላቸውም ለዓመት ከሁለት ወር የተሰቃየ ነው ቤተሰብ በሙሉ። እናም በግድ ነው የመጣሁት። አልፈለኩም ወደ ኢትዮጵያ መውጣት፣ እዛ ጋር መኖር አልፈለኩም። ጨለማ ውስጥ ነው የነበርኩት። ምን እንደተደረገ እግዚአብሔር ነው የሚያውቀው። እዚህ መጥቼ ግን በግድ ነው የሚያመጣችኝ። መጨረሻ ላይ ግን እዚህ መጥቼ በሶስተኛው ቀን ከተጠመቁ በኋላ ሁሉ ነገር ሄደ። በጣም መኖር አልፈልግም ነበረ። ምን እንደነካኝ አላውቅም። ከእግዚአብሔር ቤትም ቀረው። በጣም ሰንበትን አክባሪ ነኝ። በልጅነቴም ዝማሬ ነበርኩ ነኝ። ለማንኛውም ግን እግዚአብሔር ታሪኩን ሰርቷል። እግዚአብሔር የተመሰገነ ይሁን። አሁን በቺካጎ ያላችሁ የምታውቁኝ በሙሉ ይህን ቤተክርስቲያን አብረን ሁሉ ነገር እንድንሰራ ተባብረን ጥሪ ያቀርባለሁ። በመላው የምታውቁኝ ያመከላገል በሙሉ እንግዲህ ምስክርነቴን ለመናገርም በጣም እየከበደኝ እየፈራሁ ነው የመሰከርኩት። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ የጀመርኩትንም አብሬ ለመስራት ጸበሉንም በሆነ ቤተክርስቲያኑ ለመርዳት ቃል እገባለሁ። ታሪክ አይደለም። እስቲ ሁላችሁ እጃችሁን ከፍ አድርጉ፣ አጨብጭቡበት በደንብ አድርጋችሁ። አዎ እምነት እንዲህ ያድናል። እምነት ኃይል አለ። እምነት ከመከራ ያወጣል። እግዚአብሔር የፈለገው አሁን ብዙ አይደለም፣ እንደ የሰናፍጭ ቅንጣት ያህል እምነት ይኖራችሁ ነውና ትርሲተ በጣም ደግ፣ በጣም የዋህ፣ በጣም ክርስቲያን፣ ቤተሰቦቿ በሙሉ ክርስቲያኖች ናቸው። እግዚአብሔር ደግሞ እንግዲህ ለእግዚአብሔር የሚያገለግሉ ሰዎችን ማን እንደሚፈትናቸው ታውቃላችሁ። ፈተናውን ሰባብራ በጻድቁ በአቡነ ሐራ ድንግል ጸበል በሶስተኛው ቀን 2 ዓመት ከ2 ወር እንቅልፍ ተኝታ የማታውቀው ክኒን እየዋጠች ነበር የምተኘው አይደል? ትክክል ነኝ አይደል? አዎ እንቅልፍ የሚያስተኛ ማለት ነው። አሁን በነፃ እየተኛሽ ነው። ኦርቶዶክስ ከፍ ይበል፣ እግዚአብሔርን አመስግኑት። እግዚአብሔር ከሁላችን ጋር ይሁን። አሁን ቀጥለን ያለውንም ስራ ቀጣይ ወደ ሆነው እንሰራለን ነው። እንግዲህ አንድ የምታመሰግኑልን በኋላ ወደዚያ ከመሄዴ በፊት ወደ ትምህርቱ ወልደ ገብርኤልንና ቀጸላ ሥላሴን እስቲ በደንብ አድርጋችሁ እጃችሁን ከፍ አድርጉና መስግኑልን በእውነት